ጤና ይስጥልኝ ተመልካቾቻችን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዛሬው ፕሮግራማችን የጌታችን የኢየሱስ ክርስቶስን የልደት በዓል ጋር ምንም ትርጓሜ የሌላቸውን አጋንንታዊ ልማዶችን በጥቂቱ እናስቃኛችኋለን። አብራችሁን ቆዩ። እንግዲህ በየዓመቱ የገና በዓል ሲመጣ ከፊት ለፊት ድቅን ብሎ የሚታየው ልዩ ልዩ ስጦታዎችን በጀርባው አዝሎ የተሸከመው ቀይ ለባሽ የገና አባትና የተለያዩ ደማቅ ብርሃኖች፣ መብራቶች፣ ሻማዎች የተሽቆጠቆጠው የገና ዛፍ ነውና ይህ ከጌታችን ከኢየሱስ ክርስቶስ የልደት በዓል ጋራ ምንም የሚያገናኘው አንዳች ታሪክም የለም፣ መጽሐፍ ቅዱስ እንድምታም የለም፣ እውነትም የለም። ይልቁንም ኢየሱስ ክርስቶስ ወደዚህ ዓለም ለምን እንደመጣ ትውልዱ እንዳይረዳ የሰው ልጅ እንዳይገባው ሰይጣን በረቀቀና ለዓይን በሚማርኩ ውድ በሆኑ ስጦታዎች፣ ጣፋጮች፣ ልዩ ልዩ ስጦታዎችን በመስጠት የሚሸነግልበት አንዱ መንገዱ ነው። አዳምና ሔዋንን እንዴት እንዳሳተ ያውቅ ነበር አይደል? በምትወደው ነገር ለዓይኗ በሚማርክ አትብሉ በተባለው በተከለከሉት ነገር የተከለከለ ነገር ግን ያማረ ነበረ ፖሙን ስታየው እና ከዚህ ብትበይ እንዳንዱ ትሆኛለሽ አለት። ለዓይኑ የሚማርክም ሆኖ ስላየችው ነው። ሽንገላውም እንዳለ ሆኖ የዲያብሎስ ሽንገላ እንዳለ ሆኖ የእባቡ ማሳት እንዳለ ሆኖ ነገር ግን ለዓይን ደግሞ ለመብላት እጅግ በጣም የሚያጓጓም ስለነበረ እና የሰውን ድክመት የሚያውቅ ነው ሰይጣን ማለት የኛን ድክመት የኛን ደካማ ጎን የሚያውቅ ስለሆነ አሁንም እንዲሁ በተለያዩ በሚማርኩ ውድ በሆኑ ስጦታዎች እየሸነገለ ክርስቶስን ዋናው ስጦታችን የሆነውን ክርስቶስን እንዳናይ እንዳናውቅ ትውልዱ እንዳይገባው የሚያደርግበት የረቀቀ ዘዴ ነው። እንግዲህ የገና አባት ሳንታ ክላውስ በቱርክ ከተማ ተወልዶ ያደገ ሲሆን በ3ኛው ክፍለ ዘመን እንደኖረ ይነገራል። ከቤተሰቦቹ ያገኘውንም የውርስ ሀብት ለድሆች ለህፃናትና ለበሽተኞች ይረዳ ነበረ እና የሞቱን አስመልክቶ ታኅሳስ 6 ቀን እንደሞተ በፈረንጅ ይነገራል እና አሁን ከጌታ ኢየሱስ ክርስቶስ ከተወለደበትን ዕለትና ቀን ወር ጋራ ደግሞ ምንም አይነት የታሪክ ድርሳናትም መጽሐፍትም የሉም ይሄንን ነገር የጻፉልን። ጌታ ኢየሱስ ክርስቶስ በበረት ግርግም ውስጥ እንደተወለደ ነው መጽሐፍ ቅዱሳችን የሚነግረን። ታሪክን ምንም እዚህ ላይ የሚጠቅሰው ነገር የለም። ነገር ግን ይሄ ግጥምጥሞሽ ፖን ተብሎ የተደረገ ሳንታ ክላውስን ለማጉላት ጌታ ኢየሱስ ክርስቶስን ግን ለመሸፈን የተደረገ እንዳለ ግን መረዳት እንችላለን። ምክንያቱም ጌታ ኢየሱስ ክርስቶስ የልደት በዓል ተብሎ እስከሚታወጅ ድረስ የሳንታ ክላውስ የሞቱ በየዓመቱ ሞቱን ይከበር ነበርና እንደውም አጽሙ ላይ ጸበል እንደወጣ ቦታው ላይ በጣም ብዙ ዓለማት ከብዙ ሀገራት እየሄዱ ይፈወሱ እንደነበረ የሱ የሞተበት ቀን ትልቅ ክብረ በዓል እየተደረገ ይከበር ነበር እና ስቲል ጌታ ኢየሱስ ክርስቶስም ከመጣ በኋላ ያ እነዛ ስርዓቶች በግልጽ ፈጠው አይውጡ እንጂ በሌላ ዳይሬክሽን ቀይረው በስጦታዎች በመልካም ነገሮች በጊፍቶች የሚሰጥ አባት እንደሆነ ተደርጎ በትውልዱ ማይንድ ላይ እንዲቀረጽ እያደረገ ነውና ይሄም አንዱ የረቀቀ ስልት ነው። ሌላው የገና አባትን በተመለከተ በርካታ ታሪኮች አሉ። ለምሳሌ በየሀገሩ በሚሰጣቸው ስጦታ የመስጠት ፕሮግራም ላይ 12 ወር ሙሉ አንድ መጋዘን ትልቅ ወርክሾፕ ውስጥ አስማታዊ ፍጥሮችና መናፍስቶች ናቸው እነዚህን ጊፍቶች 12 ወር ሙሉ የሚሰሩት። የተለያዩ ጌጣጌጦችን ለህፃናት የሚሆኑ ቸኮሌት ምግቦችን ካንዲ ከረሜላዎችን እያሸጉ 12 ወር ሙሉ በእንደዚህ አይነት ስራዎች ላይ ተጠምደው የሚያሳልፉ መሆናቸውንም ደግሞ እንደዚሁ ይነገራል።
እንዲሁም የገና አባት ሚስ ሳንታ ክላውስ ሚስ ሳንታ ክላውስ እሷም ከጎኑ በመሆን የማገዝ ሰፊ ድርሻ እንዳላት ይነገራል። በተለይ በመጥፎ ባህሪ ያላቸውን ህፃናትን ስም ዝርዝር ለይታ እዛ ወርክሾፕ ውስጥ ከነዚህ መናፍስቶች ጋራ ለድግምት የጨመረች ምግቦቹ ላይ ከዛ በአመቱ እነዛን 9 አጋዘኖችን አዘጋጅታ እንዲሁ ከገና አባት ስጦታዎች ጋር ቀላቅላ የመላክ ስራ ትሰራ እንደነበረ እሱም እንደዚሁ ይነገራል። መቼም ሰይጣን አንዳች ነገር የለውም፣ ሁሉም ነገር ከእግዚአብሔር ኮርጆ ነው። የሰው ልጅን ሲሸነግል ሲያታልል ከእግዚአብሔር ዘላለማዊ አጀንዳ ሲያወጣ ይኖረው እና የእግዚአብሔር ቃል ሲናገር እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና ነው። የእግዚአብሔር የከበረ ስጦታው ልጁን ነው። ልጁን ነው የሰጠን። ልጁን ሰጥቶ ነው የታረቀን እና ልጁ ደግሞ ስለ ኃጢአታችን ስለ በደላችን በመስቀል ላይ ራሱን አዋረደ፣ ነፍሱን ስለኛ ሰጠ እና ከዚህ የሚበልጥ ፍቅር የለም። ሲቀጥል ከዚህም የሚበልጥ ስጦታ የለም። አሁን ይሄንን የከበረ የእግዚአብሔርን ስጦታ ሊሸፍን ሰይጣን በተለያዩ ቅራቅንቦች በብልጭልጭ ትውልዱን እየሸወደን እያታለለ ያለው እና ይሄን ኢየሱስ ክርስቶስ ሰው ይሄንን ስጦታ እንዳይቀበል፣ ይሄ ስጦታ እንዲቀልበት እንዲረክስበት እያደረገ ያለው ስራ ነው እና ወደዚህ ማስተዋል መምጣት አለብን። ወደዚህ መረዳት ልንመጣ ይገባል እና የገና አባት በየሀገሩ የተለያዩ ስያሜዎች ይሰጡታል። በስዊዘርላንድ እና በጀርመን መልአክ የመሰለ ነው። ለልጆች ግን የተለያዩ ስጦታዎችን የሚሰጥ ነው ይላሉ። በስካንዲኔቪያን ሀገሮች ደስተኛና አስማተኛ ቀልደኛ የሆነ ነገር ግን በአየር ላይ የሚሄድ 9 አጋዘኖችን ላይ ተጭኖ የተለያዩ ስጦታዎችን ለህፃናቶች የሚሰጥ ነው ብለው በዚህ መንገድ ይገልጹታል። እንግሊዝ ውስጥ ደግሞ ከእሳት ምድጃ አጠገብ እንደተቀመጠ የገና አባት የተለያዩ ስጦታዎችን እንዲሁ የተሸከመ ጀርባው ላይ እንደተሸከመ አድርገው በዛ ወይም ይተረጉሙታል። ፈረንሳይ ደግሞ የገና አባት ልክ የገና ዋዜማ ላይ ለህፃናቶች ጫማቸው ውስጥ ስጦታ የሚያስቀምጥ ሌሊቱን መጥቶ ስጦታ አስቀምጦ የሚሄድ ደግ አባት አድርገው ያስቡታል። እንዲሁም ደግሞ በጣሊያኖች ከደጓ ጠንቋይ ጋራ በመጥረጊያ ከምትዞሯ ጋራ ከሷ ጋራ አንድ ላይ ሆኖ ስጦታን የሚሰጡ አድርገው እንዲሁ ይመስላቸዋልና ሁሉም እንደየሀገሩ የተለያየ የገና አባትን የሚገልጹበት የራሳቸው አረዳድ ቢኖርም ግን ሁሉም የጋራ የሚያደርጋቸው ለሁሉም ህፃናት ግን የሚሰጡ ስጦታን የሚሰጡ ደግና ቀልደኛ አባት እና ምንም አይነት ስጦታ ቢሸከም እግዚአብሔር አንድያ ልጁን እስከ መስጠት ድረስ የሰጠበትን ያንን ፍቅር ግን የሚተካ ምንም አይነት ስጦታ የለም። የስጦታዎች ሁሉ ውድ ስጦታ፣ የከበረ ስጦታ፣ ትልቅ ስጦታ አንድ ልጁን ነው የሰጠን እና ከዚህ በላይ ምንም ነገር ሊሰጠን አይችልም። ከዚህ በኋላ ምንም አይነትም ስጦታ ሊሰጠን አይችልም። ነገር ግን ከልጁ ጋር ደግሞ የከበረ ተስፋ አለን፣ የዘላለም ህይወት አለን። ከእርሱ ጋር የመኖር እድል ደግሞ ሌላ ተስፋ ተሰጥቶናል እና እግዚአብሔር እንደ ቃሉ ነው። ምንም አይነት ምናልባት የስም ስያሜ ነው ያለው። እዚህ በአማርኛ ኢየሱስ ይሆናል፣ ውጭ ሀገር ጂሰስ ይባላል በእንግሊዘኛ፣ ሌላ ሀገር በስፓኒሽ የስም ልዩነት ስያሜ ካልሆነ በስተቀር እግዚአብሔር እንደዛው እንደ ቃሉ ነው። ፍቅር ነው መገለጫው፣ መልካምነት ነው ባህሪው። ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ነው ኢየሱስ። ስለዚህ ከዚህ የሚበልጥ ፍቅር የለም። ልጁን የሰጠበት ፍቅር፣ የመስቀል ሞት ድረስ የወደደን ፍቅር፣ ከዚህ የሚበልጥ ፍቅር የለም። ስለዚህ ሌላው የሚወደው ሌላው በሚያብረቀርቅ ነገር ትውልድ እየተሸወደ ያለው ይሄንን ስጦታ ሊያራክስ ነው። ስለዚህ ልንነቃ ይገባል፣ ልናስተውል ይገባል፣ ልናይ ይገባል።
እንግዲህ ሌላው የገና ዛፍ ጉዳይ ነው። ምንም የማያገናኘው ሌላው ከክርስቶስ ልደት ጋራ ከኢየሱስ ክርስቶስ የልደት በዓል ጋራ ምንም የማያገናኘው ደግሞ የዛፉ የገና ዛፍ ጉዳይ ነው እና ጥንታዊ ሮማውያንም ግሪካውያንም የጣዖት የልደት በዓላቸውን የሚያከብሩበት መንገድ ነው ይላሉ። ነገር ግን የገና ዛፍ በጽድ የሚዘጋጅበት የራሱ ትርጉም አለው። ጥንት አውሮፓውያን ዘራስተር የሚባል ጣዖትን ያመልኩ ነበርና ይህ ዘራስተር የተባለው ክፉና ደግ አለው። ደጉ ሳተርን ነው፣ ክፉ ደግሞ ማርስ ይባላል ይላል እና ክረምት አውሮፓውያኑ ከባድ ታይም ነው የሚያሳልፉት። ሱናሚ አለ፣ መብረቅ አለ፣ ኃይለኛ ዝናብ አለ፣ ወጀብ አለ እና ይሄንን የክረምቱን ወቅት ይሄ ሳተርን የተባለውን ጽዱ ላይ እንደ ጦጣ ተንጠልጥሎ ነው እንትን የሚለው የሚያሳልፈው ያንን ክፉ ታይም ማለት ነው። ህዝቡም በዛ ነገር በሰላም ስላለፈ ጽዱም ዋሻው ስለሆነ መደበቂያው ስለሆነ ልክ ታኅሳስ 25 ሲመጣ ወገግ ሲል ይሄ ሰማያቸው በሚጠራበት ሰዓት በዛ ሰዓት ያስመለጠልን ዋሻ ነው፣ መደበቂያ ዋሻው ነበረ። ደጉን ደግሞ አሁን ለበጋው አመጣልን ብለው የሚያከብሩበት ነው። ይሄ ነው እንግዲህ ታሪካቸው እና አሁን ከጌታ ከኢየሱስ ክርስቶስ የልደት በዓል ጋር ምንድነው የሚያገናኘው? አንዳች የሚያገናኘው ምንም ነገር የለም። ጌታ ኢየሱስ ክርስቶስ ጽድ ውስጥ አልተወለደም፣ በበረት ግርግም ውስጥ ነው የተወለደው አይደል? 70 ሰገሎች መተው ከዛ ደግሞ እንደ ሰው ስጦታዎችን ይዘው መተው እንዳከበሩት ይናገራል። የትኛው ቦታ ከጽድ ጋራ የሚያገናኝ ምንም አይነት መጽሐፍ ቅዱሳዊ እውነታም የለውም፣ ታሪክም የለውም። ስለዚህ እኛን ነው ከድግድግ ጨለማ ወደሚደነቅ ብርሃን አወጣን እንጂ ክፉ ጊዜን የሚደበቅ ተደብቆ የሚያልፍ ደጉ ጊዜ ደግሞ እኔ ጌታ ነኝ የሚል አይደለም አምላካችን። በክፉም በደግም በወጀብም በአውሎ ነፋስም እሱ ጌታ ነው። የወጀቡም የአውሎ ነፋስም አምላክ ነው። በወጀቡና በአውሎ ነፋስ ላይ እንዴት እንደተራመደ እናውቃለን አይደለም? እሱ ተራምዶ ጴጥሮስን በወጀቡም ራሱና ያለ አምላክ ነው። በማዕበሉንም ማዕበሉንም ጸጥ ያደረገ አምላክ ነው። በባህር ላይም ተራምደ ወደ እኔና ማለት የቻለ ነው። ራሱም ተራምዶ ደግሞ ያሳየን አምላካችን ነው። ስለዚህ በምንም ሁኔታ ማይበገር አምላክ ነው ያለን። ዞሮ ከጣዖት ጋራ ምንም አይነት አሁን የባዕድ ጣዖት አምልኮ ጋራ ልንቀላቅለው አይገባም። የኢየሱስ ክርስቶስን የልደት በዓል ከባዕድ ጋራ ምንም ዛፉን አምጥተን ጥንት የሚሰሩበትን የጣዖትን ማስታወሻ ነው፣ የነሱን ማስታወሻ ነው እንግዲህ ባዕድ አምልኮቻቸውን የሚያደርጉበት ነው። ስለዚህ ሁለተኛ ቆሮንጦስ 6:14 ላይ ሲናገር የእግዚአብሔርን ታቦት የጣዖት ቤት ውስጥ የሚያኖር ማን ነው ይላል። ስለዚህ አናኑር፣ ከቤታችን እናውጣ ጣዖታቶችን እና ኢየሱስ ክርስቶስ ለዘላለም እርሱ ጌታ ነው፣ እሱ የከበረ ነው፣ እሱ አዳኝ ነው። እንኳን አደረሳችሁ በድጋሚ መልካም በዓል።